السلام عليكم ورحمة الله وبركاته ودينا የተከበራችሁ የአቡ አብደርህማን ቤተሰቦች እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁ። እንደተለመደው የተለያዩ አልባሳቶችን ከብዙዎቹ ትንሾቹን ለማሳየት ይዤ ብቅ ብያለሁ። ይሄን ይመስላሉ። ለመዳም ቅመሞች ይግዙ ይዘዙን እንላለን። በመምለካ ለምትገኙ መዲነቱል ሙነወራ ሳዑዲ አረቢያ መዲነቱል ሙነወራ ጥለቡን በያላችሁበት እናመጣለን ማለት ነው። እንዲሁም ኢትዮጵያ ላሉ ቤተሰብ ደግሞ ማዘዝ ከፈለጋችሁ እዚህ በከፈላችሁት ሂሳብ ኢትዮጵያ ለቤተሰብ እንደ ምርጫችሁ በታማኝነት እናደርሳለን ማለት ነው። የተለያዩ አልባሳቶችን፣ ሽቶ፣ ሰዓት፣ ቅቤ፣ አሲር እንዲሁ ሌሎችንም ኢትዮጵያ ለቤተሰብ ማዘዝ ትችላላችሁ በተመጣጣኝ ዋጋ እናደርሳለን ማለት ኢንሻአላህ። እና በላይክ በኮሜንት እያበረታታችሁ ይላላችሁ ከልብ አመሰግናለሁ። ሰብስክራይብም እያደረጋችሁ አበረታቱኝ። እንደዚሁም ሸር እያደረጋችሁ ለጓደኞቻችሁ አድርሱልኝ ማለት ነው። እንቀጥላለን። እናንተም ቀጥሉበት፣ ሸር ማድረጉን ሰብስክራይብ ማድረጉን የተለያዩ ለእናንተ ጠቃሚ የሆኑ ነገራቶችን ይዘን ብቅ እንላለን ማለት ነው። ለአስተያየታችሁም ከልብ አመሰግናለሁ። አንዳንድ ምርጥ ቤተሰቦች አስተያየት እየሰጣችሁኝ ነው። አላጋ ላይ ቢሆንና በደንብ ዘርጋ ብሎ የሚታይበት ቢሆን ላንተ የበለጠ ጠቃሚ ነው እያላችሁ እየጻፋችሁልኝ ነው። ከልብ ነው የማመሰግነው። እንደዛ ለማድረግ እኔ የተለያየ ምክንያት ቢኖረኝም እናንተ ግን አስተያየታችሁ ለእኔ ጥቅም ያለው ስለሆነ እና ስለ ምክራችሁ ስለ አስተያየታችሁ ከልብ አመሰግናለሁ ውድ ቤተሰቦች። እና የገበያ አይነቶችን ከአልባሳትም ውጭ ሌሎችንም እንድታናግሩኝ እንችላለን ማለት ነው። ለምሳሌ እንደ ቤት መግዛት፣ ቦታ መግዛት ለምትፈልጉ ማለት ነው። ባጃጅ መግዛት የመሳሰሉትን ነገሮች ልታናግሩኝ እንችላለን ማለት ነው። ይህን ይመስላል። ሲያዩት ተመሳሳይ ይመስላል፣ ግን በደንብ ጠጋ ብላችሁ ስታዩት ደግሞ የተለያዩ ናቸው ማለት ነው። ይሄ ለምሳሌ ሌላ ነው። ይሄ እንደምትመለከቱት ሌላ ነው።
እና ይሄ ደግሞ የምናኖርበት ፈርሻው የሚሆን ፍራሹ ምንም ችግር ስለሌለበት እና ጽዳት ስላለው ነው ማለት ነው። ይሄ ደግሞ እንደምትመለከቱት ቅድም አያችሁት ወጣ ያለና የተለየ ነው። ሲያዩት ግን አንድ ይመስላል። እና ደንበኞችን በማምጣት እናንተም ቋሚ ደንበኛ በማድረግ በመግዛት በማገዛት ቤተሰብ ለሆናችሁ ከልብ ነው የማመሰግነው። ይሄን ይመስላል። ማሻአላህ ምርጥ ምርጥ ነው ማለት ነው። ቀረጻው ውስጥ አስገባናቸው ውጭ የሆኑ የተለያዩ አልባሳቶችን የወንድ ሊሆን ይችላል፣ የሴት ሊሆን ይችላል። እንደ ምርጫችሁ የራሳችሁን ምርጫ በመላክ በዋትሳፕ፣ በቴሌግራም፣ በኢሞ ፎቶውን በመላክ አዘዛችሁኝ ኢትዮጵያ ለቤተሰብ የሚሰጥም ከሆነ በምርጫችሁ እናደርሳለን ማለት ነው ኢንሻአላህ በአላህ ፍቃድ። ባንዲራ ተጨማሪ ድምፅ አንዳንዴ ይገባ ይላል። ብቻ ስለሱ ይቅርታ እየጠየቅኩኝ ከተሰማ ምናልባት አረበሻቸው ለማለት ነው። ይሄን ይመስላል። ኢትዮጵያ ደግሞ ምናልባት ሱቃችን ላይ ሄዳችሁ መግዛት የምትፈልጉ ቤተሰቦች ካላችሁ ኢንሻአላህ የሱቃችንን አድራሻ ስለ ሁኔታው ማሳወቃችሁ ይሆናል። ምናልባት ማለት ነው የመዳም ቅመሞች ኢትዮጵያ ኢጃዛ ሄዳችሁ ለእናንተም ይሁን ለቤተሰብ ሀዲያ ለመስጠት መግዛት የምትፈልጉ ከሆነ ሱቃችንን አድራሻ ማስቀምጣላችሁ ይሆናል። እዚህም ሆናችሁ ትእዛዝ አዘዛችሁና እንዳልኳችሁ በታማኝነት በምርጫችሁ እንዳቅማችሁ እናደርሳለን። እዘዙን።
ይህን ይመስላል ማለት ነው ውድ ቤተሰቦች እና አድራሻዬን እንግዲህ በተደጋጋሚ እየተናገርኩት ከርሜያለሁ። ቁጥሬን አስቀምጫለሁ እና ቁጥሬን በማውጣት ታገኙኛላችሁ ማለት ነው። በኢሞ፣ በመስመር፣ በቴሌግራም፣ በዋትሳፕ ታገኙኛላችሁ። አናግሩኝ። የምትፈልጓቸውን ነገሮች አዘዛችሁኝ ኢትዮጵያም ይሆን እዚህ መነጋገር እንችላለን ማለት ነው። እና በያላችሁበት ሰላማችሁ ብዝት ይበል። እያበረታታችሁኝ ለምትገኙ ውድ ቤተሰቦች ከልብ አመሰግናለሁ። ለሌሎችም ሸር እያደረጋችሁ አድርሱልኝ፣ አበረታቱኝ ማለት ነው። እናብሽሩልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።